ራን እናመርካለን። ከዚህ ይበልጥ እናመርካለን። የጤፍ ነው ይመስላል። የጃማ ስንዴ ነው የምንዘራው። ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝት ይበልልኝ። አጠር መጠን ያለች ሾርት ቪዲዮ ነው ከሁሉም አይነት ማለት ነው። ቀንጨብ አድርጌ ነው ይዤላችሁ የመጣሁትኝ። እዚህ ጋር ቡና እያፈላ ነው። ቡና ጠጡ፣ ቡና የምትወዱ ማለት ነው። በነገራችን ላይ ቪዲዮ ለመቅረጽ አመት ቢሆንም ግን ደግሞ ቤት ውስጥ ስትሆኑ የልጆች ጨዋታ ጫጫታ ይኖራል። ውጭ ላይም ስትሆኑ ደግሞ እንደው ኢቭን የእናንተ ራሱ ባይኖር ከጎረቤትም ቢሆን ድምጽ ይኖራል ማለት ነው እና ቪዲዮ ለመቀረጽ ነፃነት ቢኖርም ግን ደግሞ ድምጽ ይኖራል። ያንን ድምጽ ደግሞ ሳይለንት ስታደርጉት ደስ አይልም ማለት ነው እና ሁሉም ማህበራዊ ኑሮ የኢትዮጵያ ሙሉ ቢሆን ደስ ነበር። ግን ደግሞ ለዩቱብ ኮፒራይት ይኖረዋል ማለት ነው። በተለይ ደግሞ የህፃናቶች ካለ ጥሩ አይሆንም ማለት ነው እና ለዛ ነው እና ተጋበዙ። ቡና እየጠጣችሁ የተለያዩ ቪዲዮዎች አሉ። ሁሉም እንግዲህ የሀገር ቤት ቪዲዮ ወይም ደግሞ የሀገር ቤት የናፈቃችሁ ካላችሁ ማለት ነው እና ተጋበዙ። ሀገራችን ላይ ሆናችሁ የፈለጋችሁትን ቪዲዮ የመቀረጽ እንዲሁም ደግሞ የመልቀቅ ነፃነቱ እንዳለ ይሆናል ማለት ነው። ምክንያቱም ቪዲዮ ሲቀርጹ በቤታችሁ ሆናችሁ እንዲሁም ደግሞ ወይም ከቤተሰብ ጋር ሊሆን ስለሚችል ማንም ሰው ለምን ቪዲዮ ቀረጻችሁ አይልም ማለት ነው። ውጭ ላይ ከሆነ ግን ልትባሉ ትችላላችሁ እና ያለው ነፃነት በጣም ደስ ይላል። በተለይ ደግሞ ከቤተሰብ ጋር የምናሳልፈው ላይፍ አሪፍ ነው ማለት ነው። አዴት አባት ምን አለ? አንደኛ ነው ስንዱ አይገኝ እኛም ቀርጹ አሁን ባለሙያ ነኝ እጄ ነው ታያለሽ። በኋላ ደግሞ አንደኛ ነው ወላሂ አይገኝ ቪዲዮ ላይ ሲያምር ሀገር ስንዴ የለም ሀገር የለም ፍቅሬ እንደዚህ አይነት ስንዴ እራለን እናመርታለን። ከዚህ ይበልጥ እናመርታለን። የጤፍ ነው የምትሆን ኧረ እባክህ የጤፍ ነው የምትሆን እኔ ስንዴ ነው ይመስላል። አሸናታ የለም የጃማ ስንዴ ነው አይማረም። ይሄንን ነው የምንዘራው እና ቆም ዳቦ ራሱ ዳቦ ሲያለ እየመሰለ ነው። ዳቦውን ቆይ ጋግር ያሳያችኋለሁ። ነገር እንግዲህ ምጣድ ልታራይ ነው። በዘን ጋግር ነበር እኮ ኮባ ቢኖር እኮ በእንትን ማሰለው ያበጣው ወሬ ነው። ሽምብራና የስንዴ ቆሎ ነው። ተጋበዙ። መቼም ሽምብራና ስንዴ ቆሎ አልወድም አልበላም የሚል ሰው አይኖርም። ካለ ምን ማድረግ አይቻልም። ዘገን እያደረጋችሁ አረፍ በሉ፣ ቁጭ በሉ እንጂ ስጋ ቁጭ በሉ። ስጋው ጥሬ ይባላል ማለት ነው። በባህላችን የሽምብራው ጥርጥር፣ የዛፎቹ ፍሬ፣ የትም ዞሬ ትዝ አለኝ ሀገሬ የሚለውን ትውስታ እያስታወሳችሁ ሁላችሁም ሀሳብና ምኞታችሁ ተሳክቶላችሁ ለሀገራችሁ ያብቃችሁ። ማንም ሰው በሀገሩ ላይ መኖርን አይጠላም። አንዱ ሲሳካ ሌላኛው ሳይሳካ እየቀረ ስለማይሟላ ነው እንጂ ማለት ነው እና ሀገር ላይ እንዳለ ነገር ሁሉ በሌላ ቦታ ላይኖር ይችላል ማለት ነው እና ሁላችንም በሀገራችን ላይ ነዋሪ ያድርገን። እዚህ ጋር ደግሞ ያው እንግዲህ የገበሬ ልጅ ስትሆኑ ሁለገብ ስራ ነው የምትሰሩት እና እህል ጭነን እየመጣ ነው ማለት ነው። ለማስታወስ ያክል ነው። ሁላችሁንም ወዳችኋለሁ። እያላችሁበት ሰላማችሁ ብዝት ይበልልኝ።